አንድ ሴት ከብዙ ወንድ ጋር ግንኙነት ብታረግ ኦር ደግሞ ብልቱ ትልቅ ከሆነ ወንድ ጋር ግንኙነት ስታረግ ብልት መላላት ያጋጥማታል የሚል አስተሳሰብ አለ። ይሄ በጣም የተሳሳተ ነው። ግን ማወቅ ያለባችሁ ነገር ምንድነው? አንድ ሴት ብልት መላላት የሚያጋጥማት በምጥ ስትወልድ ብቻ አይደለም። አንደኛ በእድሜ ሊመጣ የሚችል ነገር ነው። ምክንያቱም ኤስትሮጅናችን ዝቅ እያለ በሄደ ቁጥር የዳሌያችን ጡንቻ የመላላት አይነት ነገር ሊያጋጥመው ይችላል። በተጨማሪ ደግሞ ወፍራም ከሆነች ያቺ ሴት ሁሌ የሚያስላት ከሆነ ኢቭን የሰገራ ድርቀት ራሱ የሚያስቸግራት ከሆነ በአጠቃላይ ሆድ ላይ ጫና ይሄ ኢንትራአብዶሚናል ፕሬሸር የሚጨምሩ ነገሮች በአጠቃላይ እዛ አካባቢ መላላት ሊያጋጥሙ ይችላሉ። አንድ ሴት መላላቱን በምን ልታቅ ትችላለች? አንደኛ በግንኙነት ሰዓት እንደ ድሮ ያዛ ለማድረግ አይነት ነገር ፍሪክሽን መቀነስ አይነት ስሜት ይኖረዋል። ይሄ ኤር ትራፒንግ የምንለው ማለት የፈስ ድምጽ ማብዛት ኖርማሊ በተፈጥሮ ሊኖር ይችላል። ማብዛት አይነት ነገር ሊያጋጥማት ይችላል ማለት ነው። ምን ማድረግ ትችላለች? በዋነኝነት ከዚህ በፊት ማወርቻለሁ ኬግልስ ኤክሰርሳይዝ እዛ አካባቢ ያለውን ጡንቻ ያዝ ለቀቅ እያደረገች ማጠንከር ትችላለች። ኬግልስ ኤክሰርሳይዝ ሞክራ ግን ለውጥ ካላየችና ይሄ በግንኙነት ሰዓት ከባሏ ጋር ያለው ነገር እንደዚህ በጣም እያሳሰባት ከሆነ በቀዶ ጥገና መስተካከልና መጥበብ የሚችል ነገር ነው። ቴንክ ዩ